ፀሐይዋ ማለት ነው። እንደዚህ ራሱ ሳወልቅና ሳረግ ሲያምሩ። ሃይ ጋይስ እንዴት ናችሁ? ሰላም ናችሁ ወይ? አምባክ መጥቻለሁ ተመልሼ። ሶ ሃው ዋዝ ዮር ዊክ? እንዴት ነበረ? እኔ ጋ ቆንጆ ነበረ፣ አሪፍ ነበረ። ጥሩ ፕሮዳክቲቭ ነው ብዬ አስባለሁ። አይ ቲንክ የምፈልጋቸው ነገሮች አሳክቻለሁ። ኢት ዋዝ ኤ ቢዚ ዴይ ጀነራሊ ማለት ነው። እና እንዴት ናችሁ? ሶ ላስት ቪዲዮ ፖስት አድርጌ ነበረ። ያው ለስንት ሰው ነው እያለኝ 20 ሰው ይሞላል አይሞላም? እና እያያችሁልኝ እባካችሁ። ሰው ይህንን እያያችሁ ከሆነ ላይክ አድርጋችሁ ጀምሩ፣ ኮመንት አድርጉ፣ ላይክ ኢንጌጅ አድርጉ። ላይክ ዩቲዩብ ኢንጌጅ ስታደርጉለት ደስ ይለዋል። ሂቲንግስ በቃ ላይክ የሚያነጋግር ቪዲዮ ነው እየሰራች ያለችው ምናምን ብሎ ሪኮመንድ ስለሚያደርገው ማለት ነው። ሶ ዛሬ እሁድ ነው። አይ ኖ ቅዳሜ ዛሬ ነበር መፖሰት የነበረብኝ፣ ግን ቅዳሜ አልተመቸኝም ነበር። ሶ ለዛ ነው አልቀረጽኩኝም ምንም ነገር። ዛሬ ግን እሁድ ነው፣ ሰንበት ነው። ሶ ላይክ ዊኬንድ እንደመሆኑ መጠን ዴሊቨሪ አድርጋለሁ። እቃ ትዕዛዝ የሰራትን ዴሊቨሪ አድርጋለሁ። ከዛ ደግሞ አም ቲንኪንግ ኮንቬንሽን ሴንተር የሆነ ኢቨንት አለ ተብሏል እና እዛ የሚሄድ ሀሳብ አለኝ። መግቢያው 300 ብር ነው እና ላይክ ውመን ኢምፓወርመንት ላይ ምናምን የሚሰራ ኢቨንት ነው። ሄለን ሾው ታውቃታላችሁ ኢቢኤስ ላይ። እሷም ታዘጋጀው ነው። ስለዚህ በዛው ልሂድ እያልኩ ነው። ብሄድ አይ ቲንክ ጥሩ ነገር ማገኝ ይመስለኛል። ኮኔክት አድርጋለሁ፣ ሰዎችን አገኛለሁ፣ ኢቨንት ተሳተፋለሁ። አሪፍ ይሆናል። ለዛ የሚሆን አለባበስ ለብሰን ከቤት እንወጣለን ማለት ነው። ስለዚህ መጀመሪያ የምንሄደው ስቴዲየም ነው። ከስቴዲየም ቀጥሎ ወደ ሲኤምሲ የተባበሩት ነው ያለው ኮንቬንሽን ሴንተር፣ እዛ ነው የምንሄደው ማለት ነው። አል ቢ ባክ አፍተር ላይክ 10 ሚኒትስ ቢፈጅብኝ ነው ከዚህ በኋላ። ያ ሰዓቱ ሳይሄድ ቶሎ ለባበስ እንልበስ እና እንውጣ አይመስላችሁም? ዶንት ፎርጌት ቱ ሰብስክራይብ፣ ላይክ፣ ሪፖስት ልል ነበር ቲክታክን ደግሞ ከታች አስቀምጥላችኋለሁ። ስለዚህ ከታች ያለው ሊንክ ገብታችሁ ፎሎ አድርጉ፣ ስራዎችን አፕሪሼት አድርጉ፣ እዩ። ካልተመቻችሁ ደግሞ አልተመቸንም ምናምን ብላችሁ ኮመንት አድርጉ። ጀስት ኮመንት ኤኒቲንግ ማለት ነው። ያ እንደዛ ነው። ላይክ 10 ደቂቃ በኋላ እንገናኛለን ማለት ነው። ባይ ባሮ አምባክ። ከሆምለስ ወደ የተቀየርኩት አይ ነው። ያ አይ ፑት ማይ ጁለሪ አምሮም ከሼን ነው። በጣም ብዙ ነገር የማዘው እና this is from ባዛር። ይሄ ባዛር ላይ የገዛሁት። በቃ ምንም አላበዛውም። አይ ቲንክ በቂ ነው። ቲሸርት አድርጌያለሁ፣ ጂንስ አድርጌያለሁ and ሸራ ጫማ ነው የማደርገው ኦብቪየስሊ፣ ምክንያቱም በትራንስፖርት ስለሚሄድ ማለት ነው፣ አይመቸኝም። ያ አሁን የቀሪ ምንድን ቡና እንጠጣለን፣ ከዛ በኋላ እንሄዳለን ማለት ነው። ያ stay tuned, keep subscribing, don't forget to like and comment and share it with your friends. I just finished. This is the best lighting in the house. በቃ እዚህ ጋር አካባቢ ነው ቤስት ላይቲንግ ያለው። ለዛ ነው እዚህ ጋር ድጋሚ የመጣሁት። ያ ፀሐይዋ ማለት ነው። እንደዚህ ራሱ ሳወልቅና ሳረግ በጣም ቶርቸር የምታደርግ ነው የምትመስለው፣ ግን ምንም ማድረግ አይቻልም። እንውጣ ያ እና አድረስ እቃችንን። ከዛ ደግሞ ኮንቬንሽን ሴንተር ከቻልኩ ነው የምሄደው። ያምታ 50 ላይ ነኝ፣ ምክንያቱም በጣም ኃይለኛ ፀሐይ ነው ያለው እና አይ ቲንክ ወይ ራይድ እጠቀማለሁ እንጂ እኔ በፈቃደኝነት ራሴን አላቃጥልም። ወደ ቤት በመለስ ነው የሚሻለኝ። ያ ሲያ ጋይስ፣ እዛው ሰብስክራይብ አድርጉ እሺ፣ አደራ ፕሊዝ። ጋይስ ያ ሲኤምሲ ደርሻለሁ። መግቢያ ቤት በኩል እንደሆነ አላውቅም።
እየዞርኩት ነው ያለሁት እና እስቲ አብዴት ያደርጋችኋለሁ ከገባሁ በኋላ። ባይ ሂር ጋይስ እየገባሁ ነው። ሲያምሩ ጋይስ አሁን እየተመለስኩ ነው። ሆነ ፀሐዩ ጌታ ሆይ በጣም ደስ የሚል ኢቨንት ነው። ቪዲዮ ላይ እንዳያችሁት እና ዛሬ አልቋል። እንዳመጣችሁ እስከ ማታ 1 ሰዓት ድረስ እሑድ ዛሬ ማለት ነው። ጋይስ አሁን ጋር ነው የገባሁት። ከስንት ሰዓት ሆኗል? 12 ሰዓት ከምናምን ሆኗል። በጣም ደስ የሚል ቦታ ነበረ የሄድኩበት። አስገባላችኋለሁ ቪዲዮን እስካሁን እንዳያችሁት ማለት ነው። ኮንቬንሽን ሴንተር ነበረ ሴምስ ያለው የተባበሩት ጋር ያለው ማለት ነው። አሪፍ ነበረ። እኔ ቦታውንም ለማየት ነበር የሄድኩት። ከዚህ በኋላ ኤግዚቢሽኖች እዛ ማዘጋጀት ጀምራለሁ እና ምን አይነት ቫይብ አለው የሚለውን ቼክ ለማድረግ ነበር። ለትራንስፖርት አመቺ ነው። መኪና ፓርኪንግ አያስቸግርም። ኤቭሪቲንግ በጣም ክሊን የሆነ ቦታ ነው። ደስ ይላል። ሪፍሬሽንግ ነው። በጣም ብዙ ሰዎች ነበሩ። እነ ሉላ ገዙ፣ እነ ሄለን ሾው ምናምን ነበሩ። ፓናል ውይይት ነበረ ቅድም እንዳስገባሁላችሁ እና አሪፍ ቆይታ ነበረ። ወዝ በወዝ ሆኛለሁ። በቃ በጣም እንትን ሆኛለሁ እና ደክሞኛል። ከዚህ በኋላ አይ ቲንክ በቃ ትንንሽ ስራዎች አሉ፣ ኢሜል የማደርጋቸው ስራዎች አሉ፣ እነሱን ሰራለሁ። እስካሁን ድረስ አብራችሁን ስለቆያችሁ ይሄን ቪዲዮ እስቲ ድረስ ከደረሳችሁ ማለት ነው ላይክ ማድረግ አለባችሁ። ላይክ በ2 3 አካውንት ታምዛብ አድርጉ፣ ላይክ አድርጉ፣ ሰብስክራይብ አድርጉ፣ የደውል ምልክቷን ደግሞ ተጫኑ። ሁልጊዜ ፖስት አድርግ እመጣለሁ ማለት ነው፣ ኖቲፊኬሽን ይደርሳችኋል። ስለዚህ ያ የዛሬው ውሎ ይህን ይመስላል። ቲክቶክ አካውንቴን ከታች አስቀምጥላችኋለሁ አስ ኦልዌይስ፣ ኢንስታግራምም ቲክቶክ የኔን ሳይሆን የቢዝነሴን ማለት ነው። ስለዚህ ማዘዝ የምትፈልጉ መስራት የምትፈልጉ ከኔ ጋር ምናምን እንጌጅ ማድረግ የምትፈልጉ ሰዎች በሙሉ አዋሩኝ። ያ ባይ እስከሚቀጥለው ሳምንት ድረስ